ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ለጥቋቁር ነገሮች ጉልበታችን ላይ መታጠፊያ እጃችን ላይ ያሉ ጥቋቁር ነገሮችን ለማጥፋት እነዚህን ነገሮችን ተጠቅመን በቀላሉ በቤታችን የሚገኙ ናቸው። እነዚህ ቤኪንግ ሶዳ፣ ማር፣ ጨው፣ ሎሚን አድርገን እንጠቀም። ውህዶቹ እንዴት እንደማዋሃዳቸው አሳያችኋለሁ። አንድ ማንኪያ ቤኪንግ ሶዳ አደርጋለሁ። እንደምታዩት አንድ ማንኪያ ቤኪንግ ሶዳ ተጠቀምና አንድ ማንኪያ ይወላችሁ ቤኪንግ ሶዳ፣ ከዛ አንድ ማንኪያ ጨው። ሰብስክራይብ ማለት አትርሱ ቤተሰብ። አንድ ማንኪያ ጨውም እንዲሁ እጠቀማለሁ። ከዛማ ሎሚን አደርጋለሁ። አንድ ማንኪያ ሎሚ፣ እንደምታዩት ሎሚውን አዘጋጅቼ አስቀምጨዋለሁ። አንድ ማንኪያ ሎሚ እንዲሁ ጨምርበታለሁ። ከዛ ደግሞ አንድ ማንኪያ ማርም ጨምርበትና አዋህደዋለሁ። አዋህጄ ይሄን በጣም ገራሚ የሆነ ውህድ እዚህ ጥቋቁር ቦታዎች ላይ ጉልበታችን አደድስ አንዳንዴ ጥቋቁር ነገሮች አሉት በጣም ጥቁር እጃችን መታጠፊያ ላይ አሉ። እነዛ ላይ መጠቀም ይቻላል። ይሄው እንደምታዩት ውህዱ እንዲህ ካዋሃድኩት በኋላ እዛ ጥቁር ቦታ ላይ ወስጄ በማለት ለተወሰነ ደቂቃ ቆይቼ ቀስ አድርጌ ማሳጅ አድርገውና ያሉትን ጥቋቁር ነገሮች ያስወግድልኛል። ሰብስክራይብ ማለት አትርሱ ቤተሰብ። ሼር ኮፒ ሊንክ አድርጉልኝ። የተለያዩ ነገሮችንም ይዤላችሁ ቀርባለሁ። ጊዜያችሁን ሰጣችሁ ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። መልካም ሁሉ ለእናንተ እመኛለሁ። ሰላም ሁኑ። ሰላም ሁኑ። ሰላማችሁ ይብዛልኝ። አመሰግናለሁ። እንዲሁ አዳዲስ ነገሮችን እንዳመጣ ኮሜንታችሁ አይለየኝ። ሼር ኮፒ ሊንክ ማድረጋችሁን አትለዩ። አበረታቱኝ። ብዙ ነገሮችን እንዳቀርብ አበረታቱኝ ቤተሰብ። ይሄ በጣም ቆንጆ ውህድ ነው። እውነት አጭር ልብስ ለመልበስ ብዙ ጊዜ የምንቸገር ጉልበታችን ላይ እዚህ እጃችን ላይ ያለው መታጠፊያችን ላይ ይሄን ሙልጭ አድርጎ ነው የሚያስወግደው ነው የምላችሁ። ተጠቀሙት፣ ይጠቅመናል። አዳዲስ ነገሮችንም ይዤላችሁ ቀርባለሁ። እስከዛው ድረስ በጣም ሰላም ሁኑልኝ። ሰላም ለሀገራችን፣ ለሁሉም ዓለም ላይ ያለ ህዝብ ሁሉ እግዚአብሔር ሰላማችንን ይስጠን እላለሁ። መልካም ሁኑልኝ። ደህና ሁኑልኝ። ወዳችኋለሁ። ቸር ሁኑ። አመሰግናለሁ።